ቀለበት ላስር ነው ቀረበት ቀለበት ላስር ነው ሰው የተጠራው የሰርጉ ወይ አንተ ደግሞ መቼ ነው የምትሰማ ቀለበት ላስር ነው እና ምግቡ ይበላሻል ብለሽ ነው የምን ምግብ ነው የምታወራው ቀለበት ላስር ነው አትጨነቁ ችግር የለም እኛም ቢሆን እንበሏለን አይበላሽ አንተ መቼ ነው የምትሰማ ቀለበት ላስር ነው ባላገባ ነው ስንት አቆልቋይ ተጥሎ ነው ቀለበት ላስር ነው ቀለበት ባላገባ ነው ባለሀብት ነው አንተ ባላገባ ነው ቀለበት ላስር ነው እሱማ ባለሀብት ነው የታወቀ አይደል ብዙ አቆልቋይ ነው የሚጥል እንጂ አያበለጠ አቤት ደረሰ ፖስተው ደረሰ ወይ ፖስተው ቪዲዮውን ነው ኧረ አይደለም ፖስተው ብዙ ሰው አይደል ያወቀኝ መልእክቱ ደረሰ ወይ 1 ሚሊዮንም ታይቷል ደረሰ ወይ ፖስተው ነው የምልህ አሰማም እንዴ እኮ 2.7 እኮ አለ ወይ መቼ ነው የምትሰማው መልእክቱ ደረሰ ወይ ተፖስቷል ችግር የለም አያሳስብሽ ይሄንን መፖስቷል አንተ መቼም አሰማም አንተ አሰማም ኧረ ልትሰሚኝ ነው ማነሽ እዚህ ነው ቡግር ወጣብኝ ቡንግል መታኝ ኧረ ያው እርሻ መሀል አንተ ምን ታደርጋለህ ያው ቡግር ወጣብኝ እርሻው ካልካድክ እኮ ምን ያደርግ ይመታል ናቴ ቡግር ወጣብኝ እዚህ ጋር ፊቴ ጋር ቡግር ወጣብኝ ይኸውልህ እሰማለሁ እኮ እሱማ በመንገዱ እያስተዋልክ አተሪም እርሻ ገብተህ እኮ ነው ኧረ ወዲያ ኧረ ቡግር ወጣብኝ ነው ያልኩህ ከዚህ በኋላ ማስተውለ መንገድ በመንገድ መሄድ ነው እንጂ እርሻ ላይ አትግባ ያበለጠ ማነሽ ምን አቤት ሁሉ ጊዜ ሲጦታ ተቀይረስ ተውማ ኮፍያ ገዝቶ ነው እንደኔ ማን ፈልገህ ነው እንዴው ልጅ እኮ ተልጅ ጋራ ደጅህ ምን ሆነ የፍቅር ግንኙነት ጀምራለች ልጅ ተልጅ ጋራ ተኔ ልጅ ጋር እኔ ደጅ እየመጡ ልጅ ተልጅ ጋር ፍቅር ጀምራለች ብላንተ በሰው ቤት ምን ይሰራሉ በሰው ደጅ የማን ልጆች ናቸው ያንተ ነው እኔ ናቸው ይላ ደግሞ በሰው ደጅ እየመጡ ደግሞ ፍቅር መጫወት ምን ያ ጆሮ አይሰማም እንዴ እንደው ምንም ጨርሶ ጆሮ አይሰማም ኩካ ክላሽ ሄደ ጆሮ አይሰማም ወይ ሽጫዋለሁ እሱ ኩካ ምን ያልኩ ኩካ እጂ አራ ምን መግዛት ምን ሆነ ጠጥተው ሂሳብ ሳይከፍሉ የመጡ አያበለጠ ሐሳብ አካፍሉኝ ሂሳብ ሳይከፍሉ ነው የመጡ ጠጥተው ለምን የማን ላካፍል ምን የቸገረዋል ወይ ሐሳብ ችግር የለም አካፍላለሁ ለሐሳቡ ነው ደግሞ የበለጠ ለሁሉም ሳካፍል ምን ወር ሰው አይደለው ደግሞ ለሐሳብ ምን ችግር አለ አሁን ለምሳሌ ገንዘብ ሰው ከሌለው እንደፈለገው መሆን ይችላልና ሲቸገር እንደፈለገው ሲያረግ ጥሩ ነው በእውነት አያበለጠ ሌላም ሰው ካለ ችግር የለም አካፍላለሁ የጠጡትን ሂሳብ ብር ድሮም ዝማር ማካፈል ቀላል ነበር ለኔ ግድ የለም ምን አገባኝ ማካሮን ይዞ ይመጣል ታልነግረዋለሁ ለባለቤት በይ ሌላም ሰው ካለ ኑ በይ ችግር የለም ደግሞ ለሐሳብ ፎከረ ደበድባለሁ ብሎ አንተን ፎከረ ላሚትን አንተን ደበድባለሁ ብሎ ፎከረ ነጥፋይል ምን ወተት ይኖራታል ብለህ ነው እንዴት አድርጎ ነው የሚሞክር ምን አልለጠፈችም ይኸውልህ አንተን ደበድባለሁ አያበለጠን ደበድባለሁ ብሎ ፎከረ ነው ማለት ሳሩ ስለደረቀ አሁን ቢሞክራት አያገኝም ወተት አትልፋ በለው አጣ ነው አጣ አልመሰል ወተት ፎክሮ ባል ይመታል ፎክሯል ሎተሪ ሞከረይ አያበለጠን ሰብራለሁ ብሩን ብሎ ፎከረ የገናውን የሞከረ የጥቅምቱን ዛሬ እንደው ብሰማኝ አንድ ዘፈን ልዝፈንልህ ልሄድልህ አንድ ዘፈን ልዝፈንልህ ብትገሸለጭ ሂጅ ሁሉን ነገር ትቼው ይቅርታ ልጠይቅ አስታራቂም የለ እኛው እንታረቅ አውቄያለሁና ብዙ እንደበደልኩ ጥፋቴ ገብቶኝ ነው እንታረቅ ያልኩህ መቼም በአጋጣሚ መሳሳት ቢኖርም ያለፈውን መርሳት አያጨካክንም አያቀባብርም እውነት ነው ግድ የለም